አንተ የልጅ አባት ነህ። ሎሪ አንተን ይጠብቅሃል። እኔ አንተን ብቻ ደስታ እያስቀደምኩኝ ብዙ ነገሮችን ምናልባት ወደኋላ አድርጌ ሊሆን ይችላል። ያልተረዳው ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትክ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቄን እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ። አብርሽ ገባ አይደለ? ስለዚህ ከዚህ በላይ እኔ እንደዚህ አድርግልኝ ወይም ደግሞ ከዚህ በኋላ እፈልግሃለሁ አፈቅርሃለሁ ና እያልኩኝ በየመንገዱ መምጣት አልችልም። ይቅርታ አንተን ሳይ ነው ትንሽ የሚሆንኩት፣ ግን በቃ ይቅርታ ማለት ለኔ በጣም ከባድ ውሳኔ ነው እየወሰንኩ ያለሁት። በህይወቴ በጣም ከባድ የምለው ውሳኔ ነው በህይወቴ የወሰንኩት። ምክንያቱም እስከዛሬ ድረስ ካብርሽ ህይወት ውጪ ከሱ ህይወት መውጣት አለብኝ፣ አይፈልገኝም፣ አይወደኝም ብዬ ተስፋ ያልቆረጥኩትን ነው ዛሬ መጥቼ ተስፋ የቆረጥኩት። ስለዚህ እኔ ካንተ ጋር ያለኝ ነገር ተስፋ ቆርጫለሁ። ከልጅህ እናት ጋር ከምትወዳት ጋር ብዙ ዋጋ ከከፈለችልህ ከልጅህ እናት ጋር ላንተ መልካም ከሆነችው ከልጅህ እናት ጋር ህይወትህን ቀጥል። እኔም ካንተ ህይወት ወጣለሁ። ከዚህ በኋላ አፈቅርሃለሁ፣ እወድሃለሁ፣ ላንተ ካንተ ጎን መሆን መቆም አለብኝ ብዬ ወደ አንተ ህይወት ተመልሼ አልመጣም። ስለዚህ ይሄን ነገር ነው የፈለኩት አብሽ። አዎ የምሬ ነው አብሽ። ስላሳለፍናቸው ጊዜያቶች ለኔ አስበክ ወይም ደግሞ ጥሩ ደጉንም ብዙ ነገር አስተምረኛል በህይወቴ። ምክንያቱም ታውቃለህ የመጀመሪያ የነበርክ ብዙ ነገሮችን ካንተ ጋር አሳልፌያለሁ። ግን ደግሞ ለአንዴና ለመጨረሻ ጊዜ ይሄን ውሳኔ ወስኛለሁ። እኔ በአንተ ምክንያት ብዙ ነገር አጥቻለሁ፣ ብዙ ተንገራትቻለሁ አብሽ። ይበቃኛል። ከዚህ በላይ ካንተ ጋር መፈተን የለብኝም። ገባህ አይደል? ስለዚህ እኔ ከህይወት ልውጣ። እንደገና ደግሞ ምናልባት ውለታ ይዞክ ወይም ደግሞ ከኔ ጋር እኔ እንጃ ያደረገችልኝ ነገር ብዙ ነው ብለህ ካስበክ እንዴት ብዬ ተዋታለሁ፣ እሷ እንደዚህ ሆና እንደሷ እንደዚህ ንጹህ ልብ ስላላት ከሷ ጋር መቀጠል አለብኝ ብለክ የዩልኝታ ኑሮ እንድትኖር አልፈልግም። አንተ ስትወደኝ ስታፈቅረኝ ነው ከኔ ጋር መቀጠል የምትችለው። ገባህ አይደል? ስለዚህ ከምን ተንተርሰሽ ነው ይሄን ነገር ዛሬ ላይ ልትወስኝ የቻልሽው? እስከ ዛሬ ድረስ ብለሽኝ ተናግረሽኝ ማታውቂም። ዛሬ ላይ ይሄን ውሳኔ ልትወስኝ የቻልሽበት ምክንያት ምንድን ነው? ደከመኝ አብሽ። ሰውም እኮ ይደክመዋል። ገባህ? እኔ ብቻ ነኝ ለኔና ላንተ ፍቅር ጥረት እያደረኩ ያለሁት። እኔ ነኝ ብዙ መስዋዕትነት እየከፈልኩ ያለሁት። አንድ እጅ ብቻውን አያጨበጭብም አይደል? አንተም ደግሞ እያንገራገርክን ያለው ግራ ገባኝ። እግዚአብሔር እስቲ ግን ካንተ ጋር ሆኜ ደስታ ማልሰጠ ከሆነ ሰላም ማልሰጠ ከሆነ የሚሻልክ ህይወት ከሷ ጋር ነው። በመሀላችሁ ገብቼ ህይወታችሁን በጥብጬው ከሆነ ይሄው እኔ በራሴ ፍቃድ አይዞክ ትጎዳለች ወይ ራሷን የሆነ ነገር ታደርጋለች ብለህ እንዳታስብ። ምንም አይነት ውለታ እንዳይዝህ። ምናልባት ይሄ ውሳኔ ለነገ ህይወት ይጠቅመኝ ይሆናል አላውቅም። ግን አንድ እንድታቀልኝ የምፈልገው ነገር እወድሃለሁ፣ አፈቅርሃለሁ። አንተ ደስተኛ ሆነ ራስህን ጠብቀ ጤናህን ጠብቀ ስራህን በስትክክል እየሰራህና ማንም እንዲያስከፋህና የሆነ አንገት እንድሽም እንዴት ነው ሴቭ ታርጌት ያለሽ ያስባለሁ። እኔ ሴት ልጅ ነገሮችን አንደርስታንድ ታደርጋለች፣ ታያለች። መቼም ይሄንን ውሳኔ ለመወሰን በአንዴ ተነስተሽ ተወስን አላልሽም። ምክንያቱም ብዙ ጊዜ እንደተጋፈጥሽ አውቃለሁ፣ በጣም ብዙ ነገሮችን እንዳሳለፍሽም አውቃለሁ። ግን ይሄንን ውሳኔ ደግሞ ስትወስኝ በጣም ብዙ ነገሮችን አይተሽ አገናዘብሽ እንደሆነ እረዳለሁ። ሶ እንዴት ነው በዚህ ውሳኔሽ አይ ቲንክ የምትጸጸች ይሆናል ብዬ አላስብም። እኔ እንጃ እንዴት ምን ማለት እንዳለብኝ አላውቅም። ምክንያቱም እኔም ባንቺ ቦታ ሆኜ ብዙ ነገሮችን አይቼ ስለማውቅ። ግን ደግሞ እኔ እንጃ እኔና እሱ ነገ ላይ መልካም ነገር ይኖረናል ብዬ አስባለሁ። ለምብቴ እንዴት ነው አንድ ላይ የኖረ ብዙ ቻሌንጆችን አብሮ ያሳለፈ በጣም ከትንሽ ደረጃ ወደ ትልቅ ደረጃ አብሮ የመጣ ሰው ነገ ላይ ትንሽ ቻሌንጅ ቢገጥመው ይለያያል ብዬ አላስብም። እኔ እንጃ እኔና እሱ አሁንም ቢሆን እኔ እንዳ ምን ልልሽ እንደምችል አላውቅም። ተስፋ አልቆርጥም እኔም ብሆን፣ ምክንያቱም እሱ ያለውን ነገር ያለው ብቻ ዛሬም ላይ ተስፋ ሳልቆርጥ እኔና እሱ አብረን እንድንሆን የምፈልግበት ምክንያት የሆነ ነገር ስለማይ ነው፣ እሱ ላይ የሆነ ነገር ስለምረዳ ነው እንጂ የሆነ ነገር ባላ የሆነ ነገር መረዳት ባልችል ኖሮ እንደዚህ አይነት ውሳኔ አልወስንም። እኔም ቢሆን አንቺ የምትሆኚ የሆነ ነገር ስላየሽ ነው በእርግጠኝነት እንደዚህ አይነት ውሳኔ ወሰንሽ። ሶ እድሜሽን፣ ጊዜሽን፣ ራስሽን ብዙ ነገርሽን ሴቭ እንደምታደርጊ አልጠራጠርም። አይ ኖ እንደዚህ አይነት ውሳኔ ስትወስኚ ይሰፍራል፣ ይጎዳል። አልፌበታለሁ። ስሜቱ ከባድ ነው። ምናልባት አንቺ አሁን እኛ ፊት ምናምን ላለመሸነፍ የምታደርጊው ነገር ሊኖር ይችላል። ግን ደግሞ ከልብሽ ዛሬ ስላወራሽ ስሜትሽን ስላወጣሽው እኔ እንዴት ነው አንቺ ላይ እንትልል አልፈልግም። ግን ደግሞ ልትጠነክሪ ይፈልጋለሁ ነገር ስላልሽ
እሰይ ደጋ በቃ ምናምን ብዬ አንቺ ላይ እንትን ማለት አልፈልግም። ምክንያቱም አልፌበታለሁ። ሴት ልጅ ላይ ምንም ብትሆኚ እንድትወድቂ እንድትሰበሪ የሆነ ነገር ሆነሽ ማየት አልፈልግም። ግን ደግሞ እንዴት መሰለሽ እንዴት አስረዳት እንዳለብኝ አይደለም። ግን የሆነ ነገር ያየሽው የተረዳሽው ነገር ስላለ ነው እንደዚህ አይነት ልክ የወሰንሽው። እንዲሁም በአንድ እጅ ማንም የሚያጨበጭብ የለም። እውነት ለመናገር አንቺ ብቻሽን እየለፋሽ ከሆነ ነገ ይሄ ነገር ሌላ ፍሬ ያፈራል ብሎ መጠበቅ ዘበት ነው። እውነትም አንቺ በአንድ እጅሽ እያጨበጨብሽ ከሆነ አንቺ ብቻ ከሆነ መስዋዕት እያደረግሽ ያለሽው ራስሽን እውነትም እንዳልሽው ከሆነ እሱ ሳይለንት ከሆነ አንቺ ህይወት ውስጥ የምትታገይው አንቺ ከሆንሽ አይኖ ብዙ ነገሮችን ከዚህም በኋላ ሊያሳጣሽ ይችላል ከቀጠልሽበት። ማለት እርግጠኛ ከሆንሽ እና ጠንክረሽ ይሄንን ነገር ካለፍሽው እመኚኝ እኔና እሱ አንድ ላይ እንሆናለን ብዬ አስባለሁ። እንደዚህ የምምለው በድፍረት ይሄንን ንግግር የምናገረው እንጃ እሱም ላይ የማየው ነገር ይመስለኛል። ተስፋ የማይቆረጥኩት ብዙ ነገር ማለት እዚች ጋር ወንድ ልጅ ነው ራሱን እንዴት ነው መሸነፍ አይፈልግም። ትናንትና የተናገረውን ንግግር ዛሬ እዚች ጋር ተሸንፎ ማየት ስለማይፈልግ እሱ ላይ ምን ይችላል። ግን ደግሞ ሄርሚ ከዚህ በፊትም በስጋት ለምን እኖራለሁ ብለሻል። በቃ ማለት ቤት በመጣ ቁጥር ሄርሚ ደስተኛ እንዳለሽ ማንም ያውቃል። ልጁን ለማየት ሲመጣ የሆነ ነገር እንደምትጠራጠሪ ማንም ያውቃል። ግን ደግሞ እንደዚህ አይነት ጥርጥር ውስጥ ገብተሽ መኖርሽ ልክ ነው ብዬ አላምንም። ምክንያቱም ሴት ልጅ ነሽ። ሲቀጥል እሱም ላይ የሆነ ነገር ብታይ ነው በዚህ ልክ እየተጠራጠርሽ ያለሽው። እሱ ቤት በመጣ ቁጥር እንደዚህ የምትጨነቂና የምትጠራጠሪ ከሆነ ልብሽ ሙሉ ለሙሉ አላመነም እሱን ማለት ነው። ሶ በእምነት ላይ የሌለ ፍቅር ደግሞ አይሆንም። እኔ እንጃ ማለት እንዳለብኝ ግን በቃ አትሊስት ተረጋጊ። ለመረጋጋት ሞክሪ። አንድ ነገር ነው ማለት ከዚህ በለሽ በመጀመሪያ ደረጃ እኔ ላንቺ ወይ ያሳጣውሽ ነገር ኖሩ ለሷ ያሳየዋት ፍቅር ምንም አይነት ነገር ኖሩ አይደለም። ይሄንን ውሳኔ ስትወስኚ የፈለግሽውን ነገር መወሰን ትችያለሽ። እኔ በዚህ ሰዓት ግን ከሩታ ጋር ሆናለሁ ካንቺ ጋር ሆናለሁ ብዬ ምንም ያወራሁትም ነገር የለም። ለማንም ሰው የተናገርኩትም ነገር የለም። እኔ በዚህ ሰዓት ብቻዬን መሆን ነው የምፈልገው፣ ከማንም ጋር መሆንን አልፈልግም ነው ያልኩት። ግን ደግሞ አንቺ ከኔ ጋር አትሁን ከሩታ ጋር ሁን ብለሽ የኔን ህይወት አንቺም አትወስኝልኝም። ገባሽ? እኔም አሁን አንቺ እንደዚህ ስላልሽ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት አይኖርም። ምናልባት ሩታ የምታወራቸው ነገሮች ምናምን ለኔ ምንም ያልገባኝ ነገር ነው አሁን እያወራች ያለችው ማለት ነው። ስለዚህ ይሄ ውሳኔ አንቺ ፈልገሽውና ወደሽው ይሄ ነገር የሚያስደስትሽ ለአንቺ ሰላም የሚሰጥሽ ከሆነ ኢትስ ኦኬ፣ ለኔ ችግር የለውም። ግን ደግሞ እኔ እያልኩ የነበረው ከራሴ ጋር ለትንሽ ጊዜ ብቻዬን አግኝኝና ሌላ ቀን አውሪኝ። በቃ እዚህ ጋር አሁን ምንም ማውራሽ ነገር አይኖርም። በቃ ለብቻዬ አግኝኝ። በኋላ ወይ ደውይልኝ ወይ ነገ ደውይልኝና አግኝ። መልካም ጊዜ። ለምንድን ነው እሷ ፊት መወሰን ያቃተው? ይቅርታ በጣም ስሜታዊ ስለሆንኩኝ ይቅርታ። ግን ይሄን ውሳኔ ሩታ አንቺ ምናልባት ከሱ ጋር ያለኝን ነገር ያልጨረስኩኝ ወይም ደግሞ አልወሰነችም ብለሽ እንድታስብ ያልፈልግም። ገባሽ? አንቺ ለልጅሽ አባት ማድረግ ያለብሽን አድርጊ፣ መኖር ያለብሽን ኑሪ። እኔ እንደዚህ ልልሽ የምችል ሴት አይደለሁም። እንደፈለግሽ በቃ የፈለግሽውን ነገር ማድረግ ትችያለሽ እና በቃ አደራሽን ነው ልልሽ የምችለው። እኔ ከዚህ በኋላ ወደ እሱ ህይወትም ተመልሼ አልመጣም። ስለዚህ በቃ አላቅም፣ ሁሉም ነገር ረስተሽ ከልጅሽ አባት ጋር ሄደሽ መመለስ ትችያለሽ። በቃ ተረጋጊ። ተረጋጊ። ረጋ ብለሽ ለማውራት ሞክሪ። አንቺም ስሜታዊ ሆነሽ እኔንም እንትን እያልሽ ነው። ሶ ቴንክ ዩ ልልሽ ነው የምፈልገው። በቻልሽ አቅም ነገሮችን አይተሽ አንደርስታንድ አድርገሽ ራስሽን ሴቭ ማድረግ ከቻልሽ ራስሽን ሴቭ አድርጊ። ከዚህ በላይ መነሻችን መልካም ጊዜ ነው።